ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬም እንደተለመደው የአማርኛ ትምህርቶችን አማርኛና ቃላት ምስረታውን እንዴት እንደምንመሰርት እያንዳንዱን እየላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። ቪዲዮ እንደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች ሶሻል ሚዲያ አማራጮች ተጠቀሙ ማለት ነው። አ ለ ም ዘላለም ይላል። መ ሰ ከ ረ መሰከረ ይላል። ቀ ለ በ ት ቀለበት። ር ዝ መ ት ርዝመት። ማ ህ በ ር ማህበር ይላል። ዝ ግ ጅ ት ዝግጅት። መ ደ ነ ቅ መደነቅ ይላል። አ ሸ ነ ፈ አሸነፈ። መ ረ ዳ ት መረዳት። መ ም ህ ር መምህር። ዝ ግ ጅ ት ዝግጅት። ታ ም ራ ት ታምራት። ት ህ ት ና ትህትና ይላል። ተ ደ ሰ ተ ተደሰተ። መ ጠ የ ቅ መጠየቅ። ህ ብ ረ ት ህብረት። ሀ ብ ታ ም ሀብታም። እ ድ ገ ት እድገት። እ ው ነ ት እውነት። አ ማ ከ ረ አማከረ። ስ ብ ከ ት ስብከት። ት ኩ ረ ት ትኩረት። ም ልክ ት ምልክት ይላል። መ ቻ ቻ ል መቻቻል ይላል። ውድ ቤተሰቦቼ ለዛሬ እዚህ ጋር እናበቃለን። ቀጣይ አሪፍ ምርጥ እና አስተማሪ የሆነ ቪዲዮ ይዤላችሁ እመጣለሁ። ቪዲዮውን ደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለ ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትስአፕ፣ ቴሌግራም፣ ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ ታገኙናላችሁ። በሚመቻችሁ ሰዓት ከየትኛውም ዓለም ናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ። አመሰግናለሁ። መልካም ጊዜ